بلو نحن نقص عليك نبأهم بالحق قال بهلا إنهم الناس فتية وطاتوچناچو آمنوا يامنوا بربهم بጌታቸው وزدناهم ጨመርንላቸው አለ ሁዳ سبحانه وتعالى من አለ ሌላ ቦታ ላይ والذين جاهدوا فينا በእኛ መንገድ ላይ የሚታገሉትን ለነህዲየነሁም سبلنا የኛ መንገድ ገር እናረግላቸዋለን አለ وإن الله لمع المحسنين الله سبحانه وتعالى ከመልካም ሰሪዎች ጋር ነው አለ እነዚህን ወጣቶች ምን አለ ወጣቶች ናቸው አለ ወጣቶች በሙሉ አዳምጡ ከአላህ سبحانه وتعالى የሚበልጥብን ምንም ነገር የለም ከአላህ سبحانه وتعالى ልናስበልጠው የሚገባ ምንም ነገር እዚህ ምድር ላይ የለም ወንጀል ላይ ያላችሁ خمر ላይ ያላችሁ ዚና ላይ ያላችሁ الله سبحانه وتعالى يتألّو من قال لا يالاችሁ እህቶቼ ወንድሞቼ ከአላህ سبحانه وتعالى አምር የሚበልጥ ነገር የለም ከዛ ነገር ላይ ውጡ በተለይ ወጣቶች አንዴ በር ተንኳኳ ስለነዚህ ወጣቶች ነው አላህ የሚነግረን منور وي قتلا አንተ ቀጥል እስኪ ቢስሚላህ ካቆመችበት እንዴት ናችሁ ቤተሰብ ሰላም ነው አማን ነው እያዳመጥኩ ነው ተመስጪ አልহামዱሊላህ ነቢያት ፋጡማ ሰማን ፓፒ እሺ ለበይክ ሰልፍ ገብቶባት ነው አለ ምንወር እንዴት ነህ ለምን አትቀጥልም አይ በርተን ቆጥቶ ነው ማልቀጥል ጭራሽ السلام عليكم እንግዳ አይ እኔ ነገር እንግዲህ ያልታሰበ እንግዳ ምንድነው እናንተ ወጣቶች የሚለው ላይ ነሻ ወጣቶች ለዲናችሁ አይ ከነበርኩበት አህዋላ ወጣኝ አንዳንዴ አህዋላ አለኮ ግብት የምትሉበታ አላህ Subhanahu Wa Ta'ala ያስቀመጠልን ማለት ነው አይ እሺ ቆይ አው ሰው መጣ ወላሂ እንግዳ መጣ ምግብ ልሰራ ነው እንግዳ ከመጣ እንግዳ ክብር ነው ተብሏል ስለዚህ አው እንዲ فراغ الى اهله كون ያለው سبحانه وتعالى فجاء بعجل سمين ما ابراهيم عليه السلام ሲመጡ እንግዶቹ ቀጥ ብሎ ወደ ኩሽና ገባና ወደ ቤተሰቦቹ ጋር ገብቶ ምን ይዞ መጣ ስጋ ትልቁን ስጋ ኩካስ ደረጎ ማለት فقربهم اليه قال الا تاكلون አቀረበላቸው አትበሉም እንዴ አላቸው ሳይበሉ ጽጥ ሲሉት እኮ ነው መላእክቶቹ ማለት ነው فاوجس منهم خيفة فر قالوا لا تخاف አይበሉም እነሱ አቀርቦላቸው ማለት وبشروه بغلام عليم بسرات ሰጡት ምርጥ ዓሊም የሆነ ልጅ كذا فأقبلت امرأة في سرة فسقت وجهها فقالت عجوز عقير ሚስትየው እኮ ናት እንዴ ሽማግሌ እሷ ደግሞ ትልቅ ሴት ናት እንዴት ነው የምንወልደው ብላ እኮ ነው ተደንቃ ማለት ነው ሱረቱል እንትን ላይ አላየው ሱረቱል ዛሪያት ላይ አይደል አዎ አንዴ በቃ ይችን ብቻ ያለጨርስላችሁ ክብር ስለሆነ ማለት ነው የጌታዬም ቃል Subhanahu Wa Ta'ala እንግዲህ አላህ አላለው Subhanahu Wa Ta'ala ነገ ቀጥላለሁ አብሽሩ እንግዲህ ባለው ጊዜ ማለት ነው Subhanahu Wa Ta'ala ያቆምኩት ስንተኛ ላይ ነበር
ኢነሁም አላህ ስብሓነሁ ወተዓላ አነጋገሩ ከኛ ጌታ ደስ ይላል። ወላሂ ላዚም ስብሓነሁ ወተዓላ ነሕኑ ነቁሱ ዐለይከ ነባአሁም ቢልሐቅ አለ። ኢነሁም ፊትየቱን እነሱ ወጣቶች ናቸው። አመኑ ቢረቢህም በጌታቸው ያመኑ። ወዚድናሁም ጨመርንላቸው ሁዳ አለ። ከዛስ ወረበጥና አሰርንላቸው አለ። ዐላ ቁሉቢህም ቀልባቸው ላይ ኢዝ ቃሙ በቆሙ ጊዜ እዛ እንግዲህ አመጧቸው። ንጉሱ አለ፣ ምኑ አለ፣ ወታደሮቹ አሉ። ከዛስ ተናገሩ ተባሉ። ለአንድ ጊዜ እንኳን እኛ የምናምነውን እምነት ተቀበሉ ተባሉ። ለአንድ ቀን ለሳምንት ነው። እነሱ እንደዛ አላሉ። ኢዝ ቃሙ በቆሙ ጊዜ ፈቃሉ አሉ። ኢዝ ቃሙ በቆሙ ጊዜ ፈቃሉ አሉ ረቡና ጌታችን ረቡ ሰማዋት ወልአርድ የሰማይ የምድር ባለቤት ነው። ለነድዑ ሚን ዱኒሂ ኢላሃን ከሱ ውጭ ሌላን አምላክ አድርገን አንጠራም አሉ። ይላችሁ ሚን ዱኒሂ ኢላሃን ለቀድ ቁልና ኢዘን ሸጠጣ ይሄን ካደረግንማ እውነትም በደንብ ድድብና ውስጥ ነን ያለ ነው ማለት ነው። ይሄን ሲሉ ምንድን ነው እናንተ እያደረጋችሁ ያላችሁት እየደደባችሁ ነው ያላችሁት እያላቸው እኮ ነው። ለቀድ ቁልና ኢዘን ሸጠጣ አሉ። እንግዲህ ፍርድ ቤት ውስጥ ቆመዋል እኮ እነዚህ ወጣቶች። አላህ ስብሓነሁ ወተዓላ አነጋገሩን ይሁ የጌታችን ስብሓን ልካሊቅ ወረበጥና ከላይ ምን አለ? ኢነሁም ፊትየቱን እነሱ ወጣቶች ናቸው። አመኑ ቢረቢህም ያመኑ በጌታቸው። ወዚድናሁም ጨመርንላቸው ሁዳ አለ። መመራትን ጨመርንላቸው አለ። ከዛስ ወረበጥና አሰርንላቸው አለ። ዐላ ቁሉቢህም ታስታውሳላችሁ ሱረት የሙሳ ዓለይሂ ሰላም ሱረቱል ቀሰስ ላይ ወረበጥና አሰርንላቸው ዐላ ቁሉቢህም ቀልባቸው ላይ ምንን እንደዛ ሆኖ እንዲናገሩ አላህ አረጋቸው። ወዚድናሁም ሁዳ ብሎ አላ ወረበጥና ዐላ ቁሉቢህም ኢዝ ቃሙ በቆሙ ጊዜ ፈቃሉ አሉ ረቡና ጌታችን ረቡ ሰማዋት ወልአርድ ረብ ነው ጌታ ነው የሰማይ የምድር ለነድዑ ሚን ዱኒሂ ከሱ ውጭ ሌላን አንጠራም። ለቀድ ቁልና ሚን ዱኒሂ ኢላሃን ሌላን አምላክ አንጠራም። ለቀድ ቁልና ኢዘን ሸጠጣ ይሄን ካደረግንማ እውነትም ድድብና ውስጥ ነን ያለ ነው ማለት ነው አሉ። እናንተ ደደቦች ናችሁ እያላቸው እኮ ነው። ሱብሃንአላህ ልብ በሉ። ሃኡላኢ እነዚህ ህዝቦቻችን ቀውሙን ተኸዙ ቀውሙን አሉ። አያቸው ህዝባችን ነው ያሉት። ዛሬ ላይ እንኳን አይደለም እነዚህ እንግዲህ እኮ ሽርክ ውስጥ ገብቷል እኮ ኩፍር ውስጥ ገብቷል አይደል? የዛሬ ሰው ግን የላኢላሃ ኢላላህ ወንድሙንና የሻሃዳ ወንድሙን ስንት ቆሻሻ ነገር ይናገራል። በላችሁ ያዙ። ቁርአን ላይ አላህ ስብሐነሁ ወተዓላ የሚነግረን ነገር ቀላል ነገር አይደለም። እነዚህ ወጣቶች በአላህ ስብሐነሁ ወተዓላ የተወደዱ ናቸው። እነዚህ ወጣቶች በአላህ ስብሐነሁ ወተዓላ በመመረጣቸው ቁርአን ላይ ያስቀመጣቸው ስብሐነሁ ወተዓላ ምንድነው ያሉት? ሃኡላኢ ቀውሙን ተኸዙ ሚን ዱኒሂ አሊሃ እነዚህ ህዝቦቻችን ከአላህ ስብሐነሁ ወተዓላ ውጪ ሌላን አምላክ አድርገው ያዙ ህዝቦቻችን ነው ያሏቸው። ሌላ ስም አልሰጧቸውም። ልብ ብላችሁ ያዙ እዚህ ውስጥ ያላችሁ በሙሉ። ይሄ የአላህ ቃል ነው፣ ገብታችሁ ማየት ትችላላችሁ። ቀውሙን ተኸዙ ሚን ዱኒሂ ኢላሃን ከአላህ ስብሐነሁ ወተዓላ ውጪ ሌላ። እሺ ለውላ የእቱነ ዐለይሂም ቢሱልጣኒን በይን እንደው እኮ ቢሰጡን እኮ ግልጽ የሆነ ያደረጉላቸውን ስልጣን ያላቸውን እነዚህ አማልክቶች የሚጠሯቸው ያደረጉላቸውን ነገር እንኳን አንድም ነገር የለም እያሉ ነው እየተናገሩ ነው ያሉት። ፈመን አዝለሙ ሚመን ይፍተራ ዐለላሂ ከዚባ ለመሆኑ ታዲያ ማን ነው ትልቅን ወንጀል የሰራው በአላህ ስብሐነሁ ወተዓላ ላይ ውሸትን ከቀጠፈ ሰው በላይ ማን ነው ወንጀልን የሰራው? እኛ በወንጀል ተይዘናል አሉ። ከኛ በላይ ወንጀለኞች እኮ እነዚህ ናቸው በአላህ ስብሐነሁ ወተዓላ ላይ የቀጠፉ ድንበርን ያለፉ። ፈመን አዝለሙ ለመሆኑ ማን ነው ወንጀለኛ ሊባል የሚገባው? ሚመን ይፍተራ ዐለላሂ ከዚብ ቃለ ስብሐነሁ ወተዓላ ወኢዝ እዕተዘልቱሙሁም ከሚለው ነገ እሺ ከዚህ ከላይ ጀምሬ ኢነሁም ፊትየቱን ከሚለው ጀምሬ ነገ እናያለን ኢንሻአላሁ ተዓላ። ይረብጂ ማግሪብ አዛን አለ። አላሁ አክበር ሰደቀል ሐቅ አላሁ አክበር አላሁ አክበር ሰደቀል ሐቅ ሱብሃንአላህ። አላህዬ እኔ ጌታ ጥራት ይገባ። ልክ ስጨርስ ያችሁ እና ታዲያ በዚህ ሰዓት ስለ አላህ ስብሐነሁ ወተዓላ እየተነጋገርን ዱዓ እያረኩ ነበረኩ አይደለም? እኛ ጋር መግሪብ ያቺ ሰዓት ገጥማን ይሆናል እንደው በረህመቱ በእዝነቱ አይደል? ባረከላሁ ሊ ወለኩም ፊል ቁርአኒል ሐኪም ወነፈዐኒ ወኢያኩም ቢልአያቲ ወዚክሪል ሐኪም። እህቶቼ ወንድሞቼ ቴክስት ጽፌልሽ ነበር። በጣም ብዙ ቴክስቶች ነው ያሉት። አፉ በሉኝ። እኔ አንድ ቀን አላህ ካለ ስብሐነሁ ወተዓላ የሆነ ሰው እንትን አደርግና ረዳት አደርግና እነዛን እያዩ መልስ እሰጣለሁ ኢንሻአላሁ ተዓላ። አልዋሻችሁም። በጣም ብዙ ቴክስት ነው ያለው። እሺ አፉ በሉኝ ያ ጀማዓ። እሺ በቃ መግሪብም እንትን ልበልና ከዛ ደግሞ
የሆነ የሚጠባበስ ነገር እዛ ገብቼ ልጠባብስ። እሺ ወይ አሚን አሚን። አደምዬ የኔ ወንድም አሚን። ለሁላችሁ ወኢያኩም በዱዓ አንረሳሳ። ዱዓ ስታረጉ እዚህ ውስጥ ያላችሁ በሙሉ ይሁንላችሁ። ለእህቶቻችሁ ለወንድሞቻችሁ ዓለም ላይ ላሉት በሙሉ ለሙስሊሞች ዱዓ አድርጉ። በእያንዳንዱ ሰው አጅር ታገኛላችሁ። ሙስሊምን ይሄ እንትን ነው እያላችሁ መከፋፈል ውስጥ እንዳትገቡ አደራ እምላችሁ ማለት ነው። ወዕተሲሙ ቢሐብሊላሂ ጀሚዐን ወላ ተፈረቁ ብሏል። ሐብል የሚለውን አቡበከር ተናግሮታል። አልይ ረዲየላሁ ተዓላ አንሁ ተናግሮታል። ቁርአን ነው እሱ። ስለዚህ በቁርአን መያያዝ ነው። እህቶቻችን ወንድሞቻችን ስህተት ላይ ሲታያይ እንተራረማለን። ከዛ በተረፈ ግን ከኔ አይደለህም ይሄ የኔ አይደለም እንዳትሉ። ምክንያቱም ላኢላሃ ኢላላህ መሐመድ ረሱሉላህ ያለ ምንድን ነው? ወንድማማቾች ናችሁ ተብሏል አይደለም? አልሙስሊሙ አኹል ሙስሊም። ይሄን እንዳትረሱ። ይሄን የምነግራችሁ ለምንድን ነው? አንድም ቦታ ላይ ቁርአን ላይ ክፈሉ፣ ተገላለጡ፣ ተነጣጠሉ የሚል ነገር ስላላየሁኝ ነው ይሄንን የምነግራችሁ። እኔ ይሄ በዚህ በመናገረው እኮ አላህ ይጠይቀኛል ለቂያማ ቀን። ስህተት ካየን ዛሬም ነገም ከነገ ወዲያም ይሄ ነገር ለምን ሆነ ተብሎ ይባላል። ከዛ በተረፈ ግን ወንድሞቻችሁን እህቶቻችሁን ከኔ አይደለም ይሄ ምናምን እንዳትገቡ። የሌላ እምነት ተከታዮች ይሄን እያዩ እየገቡ አሁን በሙስሊም ስም እየሆኑ እየጻፉልን ነው እዚህ ጋር እንዳትሉ። መን ቃለ ላኢላሃ ኢላላህ ደኸለ አልጀና ያሉት ረሱል ዓለይሂ ሰላቱ ወሰላም። ይኸውላችሁ እንዳትረሱ። ኦሳማ ብን ዛይድ ታውቃላችሁ አይደለም? ኦሳማ ያንን ሰውዬ ሲገለው መሳሪያው ባይወድቅበት ኖሮ እኮ ያ ረሱላህ ይገለኝ ነበር። መሳሪያው ስለወደቀ ነው ሻሃዳ ያለው አሉ። ሻሃዳ እኮ ሲል ነው እኮ ኦሳማ እንግዲህ የሚወዱት ናቸው እኮ ረሱል ዓለይሂ ሰላቱ ወሰላም። ሁለት ቦታ ላይ ነው የተቆጡት በዚህ ላይ ማለት ነው። ልብ ብላችሁ ያዙ። ቀውሙን እያሉ ቁርአን ላይ እያያችሁ ወጣቶቹ ቀውሙን እኮ ነው። ቀውሙን ተኸዙ ሚን ዱኒሂ ኢላሃን ከአላህ ውጭ ሌላን አምላክ አድርገው ያዙ የኛ ህዝብ እያሏቸው ነው ያሉት። አላህ ሱብሓነሁ ወተዓላ በረሱል ዓለይሂ ሰላቱ ወሰላም የሚያስተምረን ትልልቅ ነገር ነው። አሻቀቅተ ቀልበሁ ነው ያሉት። ቀልቡን ከፍተህ አይተኸው ነበር ነው ያሉት። ላኢላሃ ኢላላህ እያለ እኮ ነው የገደለው። እስልምናን ዛሬ በተቀበልኩ ኖሮ እስከምን ድረስ ነው ያለው። ሁለት ቦታ ተቆጥተው የተናገሩበት ሐዲስ ማለት ነው። ልብ ብላችሁ ያዙ ይሄንን። ላኢላሃ ኢላላህ መሐመድ ረሱሉላህ በቀን ስንቴ ነው የሚሉት እህቶቻችሁ ወንድሞቻችሁ? በሶላታቸው ላይ ስንቴ ነው የሚሉት? አላህን ሱብሓነሁ ወተዓላ ዋህዳንያውን የሚመሰክሩት እንዳትሉ። ችግሮች ካሉ በእነዛ ነገሮች ላይ መናገር ችግር የለውም፣ ማረም ተራረሙ ተብለናል። ከዛ በተረፈ ግን ከኔ አይደለህም አንተ ወንድምህን ላኢላሃ ኢላላህ ወንድምህን ከኔ አይደለም። ሌላ ስም ደግሞ እንዳትጠሩ፣ ወንድሞቻችሁ ሌላ ስም እንዳትጠሩ፣ ራሳችሁም እንዳትጠሩ። እኔ አላህ ሱብሓነሁ ወተዓላ የሰጠኝ እስልምና ነው፣ ሙስሊም ነን። ከሙስሊምና ውጪ በሌላ ስም መጠራት አልፈልግም። አላህ ሱብሓነሁ ወተዓላ የሰጠኝን ወደኋላ ጥዬ በሌላ ስም መጠራት አልፈልግም። ብሞት ይሻለኛል። اليوم أكملت لكم دينكم وأتممت عليكم نعمتي ورضيت لكم الإسلام دينا الله نعلم سبحانه وتعالى። ይሄን ኢማም ነው ደግሞ አሁን እኔ ጋር የመጡት ኢማምና ሚስቱ ናቸው የመጡት። ወላሂ ኢማም ነው፣ ኢማም አልመስጂድ። ቆይ አንዴ ቁርአን ሲቀሩ ላሰማችሁ። ሶባሂ الله يرضى عليك بس اقرأ لي من سورة الإمران، من سورة الإمران عن زكريا كلما دخل عليها زكريا إمام اسمعوا دخل عليها زكريا المحراب وإذ قالت إن الله اصطفى آدم. من هون بيسمعوك. Okay. They are listening to you. Okay. أعوذ بالله من الشيطان الرجيم. بسم الله الرحمن الرحيم. إن الله اصطفى آدم ونوحا وآل إبراهيم وآل عمران على العالمين ذرية بعضها من بعض والله سميع عليم. إذ قالت امرأة عمران رب إني نذرت لك ما في بطني محررا فتقبل مني إنك أنت السميع العليم. فلما وضعتها قالت رب إني
سميتها مريم وإني أعيذها بك وذريتها من الشيطان الرجيم فتقبلها ربها بقبول حسن وأنبتها نباتا حسنا وكفلها زكريا كلما دخل عليها زكريا المحراب وجد عندها رزقا قال يا مريم أنى لك هذا قالت هو من عند الله إن الله يرزق من يشاء بغير حساب صدق الله العظيم. الله أكبر. إمام نوقف ينيا مسجداتنا إمامنا. ما شاء الله. والسلام عليكم. أنا مودة مغرباتنا النسجد. وعليكم السلام. بخير. لما نيوم انتونن እቃውን ትልክልኛለህ ሁለቴ ሌላ የታዘዝኩት ትእዛዝ አለ አሁን መግሪብ ስለደረሰብኝ ነው እሺ ኢማማችን ነው እንድትሰሙ ነው ስለዚህ ያሰማኋችሁ እሺ አሚን اللهم አሚን አቀራሩ ደስ ይላል አይደል በጣም ሱብሃንአላህ ማሻአላህ بخير الله أجرني بارك الله لي ولكم في القرآن الحكيم ونفعني وإياكم بالآيات والذكر الحكيم جزاكم الله تعالى خير.